ጥያቄ እስከ አላህ ሱብሃነሁ ወተዓላ ለሰው ልጆች የጀሃነም ቅጣትና የጀነት ሽልማት ለምን አዘጋጀ? አንደኛ እስከ በዚህ ጥያቄ ላይ ማወቅ ያለብን ዋና ጉዳይ የሰው ልጆች ገሃነምም ሆነ ገነት የሚገቡት አላህ ሱብሃነሁ ወተዓላ አስገድዷቸው ሳይሆን በገዛ ነጻነት በመረጡት ምርጫቸው መሰረት ነው። ሁለተኛው ምክንያት አላህ የሰው ልጆችን ከፈጠራቸው ብዙ ፍጥረታት በተለየ መንገድ ለኃላፊነት የተፈጠረው ፍጡር በመሆኑ ሰበብ የተሸከሙት ኃላፊነት የሚወጡበት ከሁሉም ፍጥረታት የበላይ የሚሆኑበት በፍጥረተ ዓለማት ውስጥ ያለ የተለያዩ ነገሮችን ባህሪና ማንነት ቢሎም ጥቅምና ጉዳት ለይቶና አስልቶ የሚረዱበትና የሚገናዘቡበት የአእምሮ ዕውቀት ሚዛን ባለቤት እንዲሆኑ በማድረጉ ሰበብ ነው። ይቀጥላል። ስለዚህ የሰው ልጆች ጥሩም ከመጥፎ መለየት የሚችሉበት ጥበብ ያላቸው ጥፋትን በነፃ ምርጫ መርጠው ከፈጸሙ ይጠይቃሉ፣ ይቀጣሉ። በተቃራኒው ደግሞ በተሰጣቸው የአእምሮ ጥበብ ተጠቅመው በጎ ተግባር ከፈጸሙ ደግሞ ተሸላሚ ይሆናሉ ማለት ነው። ስለዚህ የሰው ልጆች አላህ ከፈጠራቸው በርካታ ፍጥረታት በተለይ ልዩ የአፈጣጠር ልዕልና ያላቸው በመሆኑ በሚያስቡት በሚናገሩትና በሚሰሩት ነገር ላይ ሁሉ ምንዳ የማግኘት መብት ተሰጥቷቸዋል ማለት ነው። ስለዚህ የሰው ልጆች ከሌላ ፍጥረታት ማለትም ከእንስሳት፣ ከእጽዋት፣ ከመላእክትና ከሌላ ግዑዝ አካላት በተለይ በተሰጣቸው የአእምሮ ጥበብና ነፃ የምርጫ ውሳኔ በመጠቀም ክፉ ሥራ ከጥሩ ሥራ በሚዛናዊ የእውቀት ጥበብ መለየት ስለሚችሉ ገነት ወይም ገሃነም የማግባታቸው ምርጫ በእነሱ ነፃ ፈቃድና ተግባር ላይ የተመሰተረ እንጂ አላህ አስገድዷቸው አይደለም ማለት ነው። ሲቀጥል የሰው ልጆች ከሌላ ፍጥረታት በተለየ መልኩ ተቀጪ ወይም ተሸላሚ የሆነበት ትልቁ ምክንያት ስንመለከት ደግሞ የሰው ልጆች ከሁሉም ፍጥረታት በተለይ ለሱ በተሰጠው አፈጣጠራዊ ልዕልና ማዕረግ የሆነው የነጻነት ውሳኔ ማለትም የፈለገውን የመምረጥ ነፃ ፈቃድ መሰረት ያሻውን የመወሰን ስልጣኑን ተጠቅሞ ከገሃነምና ከገነት የፈለገውን ቦታ ፈቅዶና ወዶ ይገባል ማለት ነው። ሶስተኛ እስከ ውሸትን ከእውነት፣ ክፋትን ከደግነት፣ ሐቅን ከባጢል የሚለይበት አእምሮ ሚዛን ተጠቅሞ የሚሰራው የተኛው ሥራ ውጤት መጥፎ መሆኑንና አለመሆኑን እንዲሁም የፈጸመው ተግባር ወይም ለመፈጸም ያቀደው ተግባር ከመፈጸሙ በፊት በሐሳብ ደረጃ ያለ የዛ ተግባር ውጤት በመጨረሻ የሚያስጠይቅ ወይም የሚያሸልም ስለመሆኑ በእርግጠኝነት እያወቀ ስለሚፈጽም ለፈጸማቸው ሁሉ ኃላፊነት ይወስዳል ማለት ነው። የሰው ልጅ የሚሰራው ሥራ ክፉ መሆኑን እያወቀ ለምን ይሰራል ብለን ብንጠይቅ መልሱ ግልጽ ነው። ለዚህ ጥያቄ የሚቀርብ ዋነኛ ምላሽ የሰው ልጅ ክፉ ሥራ ውጤቱ ክፉ ምላሽ ያለው ተጠያቂነት የሚያስከትል መሆኑን እያወቀ የሚሰራው አንደኛ አስገዳጅ የስሜት ግፊት ማግታት ሲገባው ለስሜቱ መገዛቱ ሲሆን፣ በሁለተኛው ደረጃ ለመላ የሰው ልጆች ጠላት ለሆነው ለሸይጣን ውትወታ በመገዛትና በመሸነፉ ምክንያት ክፉውን ሥራ እያወቀ ይፈጽማል ማለት ነው። ስለዚህ የሰው ልጆች አላህ ለነሱ ከሌላ ፍጥረታት በተለይ አብልጦና ለይቶ የሰጠውን የእውቀት ሚዛናዊ ጥበብ አለመጠቀሙ ከባድ ዋጋ የሚያስከፍል ተት ሲሆን፣ ሁለተኛው ካላህ በነቢያት በኩል ለሰዎች የተሰጡ የመንፈሳዊ ሕይወት መምሪያ ሕግጋት ከግልጽ ማስረጃና ታምራት ጋር መጥቶላቸው በተሰጣቸው የአእምሮ ሚዛናዊ ጥበብ በማስተንተን ባለመመራታቸው ነው።